ሰላም እንዴት ናችሁ? ዛሬ በሁለተኛ ሌሰን ተገናኝተናል። በባለፈው ሌሰን እንግዲህ ስለ መጀመሪያውና የሁለተኛው ዓለም ጦርነት እንደምናነሳ ተነጋግረናል። ስለ መጀመሪያው ዓለም ጦርነት አንስተን ተነጋግረን ስላመጣቸው ኮንሲኩዌንስ እንዲሁም ደግሞ ወርልድ አፍተር ዘ ፈርስት ወርልድ ዋር ምን ትመስል እንደነበረ ራሽያን ሪቮሉሽን ስለነዚህ ሁሉ ነገሮች አንስተን ዲስከስ አድርገናል። ዛሬ ደግሞ የምናያቸው ሌሰኖች ለዚህ ቻፕተር የመጨረሻ ሌሰኖች ናቸው ማለት ነው። ላስት ታይም እንግዲህ አባውት ፋሺዝም በተለይ ኢታሊ ውስጥ ምን ይመስል እንደነበረ፣ ናዚዝም ደግሞ ጀርመኒ ውስጥ ምን ይመስል እንደነበረ ዲስከስ አድርገን ጨርሰናል። ዛሬ ደግሞ ወደ ሁለተኛው ዓለም ጦርነት ከመሄዳችን በፊት ጃፓን በተለይ እንደ 1930s ምን ትመስል ነበር፣ ምን አይነት አቋም ነበራት የሚለውን ዲስከስ አድርገን ወደ ሁለተኛው ዓለም ጦርነት የምንሄድ ይሆናል ማለት ነው። እንግዲህ ጃፓን በተለይ በ1930ዎቹ በጣም ሚሊታሪስት በጣም ይሄ የሚሊታሪ አርሚዋን በጣም የማሳደግ ፍላጎት እንደነበራት፣ ጠንካራ አርሚ እንዲኖራት ብዙ ጥረቶችን እንዳደረገች፣ አውቶሪቴሪያን እንደነበረች፣ ከዛም በተጨማሪ ደግሞ ልክ እንደ ጀርመንና እንደ ኢታሊ ሁሉ ናሽናሊስት እንደነበረች እንዲሁም ከዛም በተጨማሪ ደግሞ ሬሲስት የሆነ አይዲዮሎጂ እንደነበራት በወቅቱ እንመለከታለን ማለት ነው። እንግዲህ ይህንን ተከትሎ በጣም አግሬሲቭ የሆኑ ኤክስፓንሽኖችን በተለይ ኤዥያ አካባቢ ላይ አግሬሲቭ የሆኑ ኤክስፓንሽኖችን ስታደርግ እንደነበረ ልክ እንደ ኢታሊ ሁሉ አንቲ ኮሚኒስት እንደነበረች እንመለከታለን ማለት ነው። እንግዲህ የጃፓንን ከሌሎች ዩሮፒያን ሀገራት ፋሺዝም አመለካከት ወይም ከፋሺዝም አይዲዮሎጂ የእሷን የጃፓንን ለየት የሚያደርገው ምንድነው? ፎከስ የሚያደርገው ሚሊታሪ ላይ ነው። ሚሊታሪዋን ማጠንከር ኤክስፓንድ ማድረግ ላይ ነው የእሷ አይዲዮሎጂ ያለው። ግን ስቲል ሬሲስት ነች፣ ፋሺዝምን ትቀበላለች። የሚለያት ምንድነው? ፎከስ የምታደርግበት የፋሺዝም ኤሪያ ነው ማለት ነው። ኖት ፋሺስት ኢን ዩሮፒያን ሴንስ፣ በዩሮፒያኖች አመለካከት በእነሱ አረዳድ ፋሺስት አይደለችም የሚሉበት አይነት ነው ማለት ነው። እንግዲህ ከመጀመሪያው ዓለም ጦርነት በኋላ የሁለተኛው ዓለም ጦርነት እንደተነሳ እንመለከታለን። የሁለተኛው ዓለም ጦርነት እንዲነሳ ምክንያት የሆኑት ነገሮች አንደኛው ዲክታተሮች መነሳሳት ነው። የብዙ ዲክታተሮች ልክ እንደነ አዶልፍ ሂትለር፣ ሙሶሎኒ እነዚህን የመሳሰሉ ዲክታተሮች በየቦታው መነሳት የሁለተኛው ዓለም ጦርነት እንዲጀመር ምክንያት ሆኗል። እንግዲህ እነዚህ ዲክታተሮች መነሳትን ተከትሎ ሊግ ኦፍ ኔሽንስ ፌል እንዳደረገ ታስታውሳላችሁ አይደለ? አንድ ሊግ ኦፍ ኔሽን ፌል ያደረገበት በየቦታው ብዙ አግሬሽኖች በዲክታተሮች የተደረጉ ብዙ አግሬሽኖች እንደነበሩና እነዚህን አግሬሽኖች ሊያስቆም እንዳልቻለ፣ ለምሳሌ የኢታሊያን ኦኩፔሽን ኢትዮጵያ ውስጥ የነበረው ማስቆም እንዳልቻለ፣ በዚህ መንገድ በዩናይትድ ኔሽንስ ሪፕሌስ እንደተደረገ ታስታውሳላችሁ። በዚህ መንገድ እንግዲህ ሊግ ኦፍ ኔሽንስ የዲክታተሮችን መነሳሳት መቋቋም እንዳልቻለ እንመለከታለን። ጀርመኒ እንግዲህ ሪአርም እንዳደረገች በ1934 በተለይ በመጀመሪያው ዓለም ጦርነት የደረሰባትን ሂዩሚሌሽን ለመበቀል ነው በጣም ጠንክራ የተነሳቻቸው የነበረው ወይም ጠንክራ የተነሳችው። ከዛም በተጨማሪ ጃፓን ሪቢልት ኔቪ የባህር ኃይል ጠንካራ የሆነ የባህር ኃይል ቅድም ሜንሽን እንዳደረኩላችሁ ጃፓን ሚሊታሪ ላይ ያላት አቋም በጣም ጠንካራ ነበረ። ስለዚህ ኔቪውን በጣም ለማጠንከር እንደሰራች እንመለከታለን። ሂትለር እና ሙሶሎኒ ደግሞ ሁለቱም የናዚዝም እና የፋሺዝም አይዲዮሎጂ የሚደግፉ ፍጹም ኤክስትሪም ናሽናሊስት የሆኑ ሰዎች ሮም በርሊን አክሲስ የተባለው በየካፒታል ሲታቸው ነው። ሮም የሙሶሎኒ ወይም የኢታሊ፣ በርሊን ደግሞ የጀርመን። በእነዚህ በካፒታል ሲቶቻቸው ተሰይሞ አክሲስ ሮም በርሊን አክሲስ የሚል ስምምነት እንደተፈራረሙ ሌተር ደግሞ ጃፓን ጆይን እንዳደረገቻቸው እና ትራይፓርቴት ፓክት ተብሎ ወይም ለሶስት ይሄንን ስምምነት እንዳደረጉትና ሮም በርሊን አክሲስ የነበረው ሮም በርሊን ቶኪዮ ልክ ጃፓን ስትጨመር ቶኪዮ አብሮ ተጨምሮ ማለት ነው። ሮም በርሊን ቶኪዮ አክሲስ ተብሎ እንደተፈራረሙ እንደተስማሙ እንመለከታለን ማለት ነው። በዚህ ትራይፓርቴት ፓክት እንግዲህ እነዚህ ሶስቱ ይሄንን አክሲስ ያደረጉት ስምምነት የተፈራረሙት ለምንድን ነው? አንደኛ እርስ በርስ ፕሮቴክት ለመደራረግ ነው። ልክ ሂትለር ጦርነት ላይ በሚሆንበት ጊዜ ሙሶሎኒ እና ጃፓን ሰፖርት እንደሚያደርጉት፣ ከዛም በተጨማሪ ደግሞ ሶስቱም ሚሊታሪ ላይ ጠንካራ አቋም ስላላቸው ሚሊታሪያቸውን በደንብ ኤክስፓንድ ለማድረግ እርስ በርስ ሰፖርት ለመደራረግ ነው በዋነኝነት ይሄ አክሲስ ፎርም የተደረገው ማለት ነው። ጃፓን፣ ጀርመኒ እና ኢታሊ እንግዲህ ዩናይትድ እንደሆኑ እንመለከታለን። ይህንንም ተከትሎ ሶስቱም እንግዲህ በጣም አግሬሽን እንትን የሚያደርጉ ወይም ደግሞ የሚወስዱት እርምጃ ህግን የሚጥሱ ናቸው ሶስቱም። ዩናይትድ ኔሽንን በወቅቱ የነበረው ሊግ ኦፍ ኔሽንስ እንግዲህ በዩናይትድ ኔሽንስ ሪፕሌስ ተደርጓል። ከህግ ውጭ ሆነው እንግዲህ ብዙ ሀገራትን ያለ ፈቃድ ሲቆጣጠሩ የነበሩ በጣም ኤክስፓንድ ሲያደርጉ የነበሩ ናቸው ሶስቱም፣ ጀርመኒ፣ ጃፓን፣ ኢታሊ ማለት ነው። እንግዲህ መጀመሪያ ጃፓን ማንቹሪያ የተባለችውን ቦታ ኢንቬድ እንዳደረገች፣ ከዛ ይህንንም ተከትሎ ሊግ ኦፍ ኔሽንስ በራሷ ፍላጎት ሌፍት እንዳደረገች እንመለከታለን። ሂትለርን በተመሳሳይ ጀርመኒን ከሊግ ኦፍ ኔሽንስ እንዳስወጣት እንመለከታለን። ከዛ በመጀመሪያው ዓለም ጦርነት ራይንላንድ እንግዲህ እንደምታውቁት ሰምሃው በሊግ ኦፍ ኔሽንስ ጫና ስር እንደነበረ ያንን ቦታ መልሶ
ጀርመን እንደወሰደ እንመለከታለን። ከዛም በተጨማሪ ኦስትሪያንም ኢንቬድ እንዳደረገ እንመለከታለን። ኢታሊ ደግሞ ኢትዮጵያን በ1935 ኢንቬድ እንደወረረቻት እንመለከታለን። አልቤኒያንም በተመሳሳይ 1939 ኢንቬድ እንዳደረገች እንመለከታለን። ሶስቱ እንግዲህ በየቦታው እየሄዱ ሲወሩ እንደነበረ እንመለከታለን ማለት ነው። ሊግ ኦፍ ኔሽንስ በወቅቱ የነበረው ሊግ ኦፍ ኔሽንስ ይህንን አግሬሽን ስቶፕ ለማድረግ በጣም ከአቅሙ በላይ እንደነበረ እንመለከታለን። እነዚህ ሶስት ሀገራት በጣም ከአቅሙ በላይ ሆነው ነበረ። በወቅቱ እንግዲህ አፒዝመንት ፖሊሲን ተጠቅመዋል። አፒዝመንት የመተው ምህረት የማድረግ አይነት ነገር። ብሪቴን እና ፍራንስ ጌቭ ኮንሰሽንስ ቱ ሂትለርን ወደ ጦርነት መግባት አልነበሩም። ምክንያቱም ዓለም በወቅቱ የተዳከመ ሁኔታ ላይ ያለች፣ ሌላ ጦርነት ይደረግ ማለት እብደት ነው በወቅቱ። ስለዚህ ጦርነት ማድረግ ስላልፈለጉ ሊያልፉት እንደሞከሩ ኢግኖር ለማድረግ እንደሞከሩ እናያለን። በኋላም ሙኒክ ኮንፈረንስ ላይ በ1938 በተደረገው ሙኒክ ኮንፈረንስ ላይ በስምምነት ሱዴቴንላንድ የተባለችውን ቦታ ለጀርመኒ ሂትለር በጣም ቦታ የመያዝ ጥማት ካለበት ይችን ቦታ እንስጠውና አትሊስት ፒስ ይምጣ በሚል ሀሳብ ሱዴቴንላንድ የተባለችውን ቦታ ለጀርመኒ እንደተሰጣት በዚህ ሙኒክ ኮንፈረንስ እንመለከታለን። ይሄም ሆኖ ግን እነዚህ ዲክታተሮች ቦታ ቢሰጣቸው ምን ቢላቸው መስፋፋታቸውን ሊያቆሙ አልቻሉም። ይሄንን ተከትሎ አላይድ ፓወርስ የምንላቸው ከዩኤስኤስአር ጋር ጆይን አድርገው በተለይ ከጀርመኒ ጋር በጣም መዋጋት እንደጀመሩ እንመለከታለን። እንደዚህ እያለ ነው እንግዲህ ሁለተኛው የዓለም ጦርነት የተነሳው። በተለይ ጀርመን አልሰማ በማለቷ አላይድ ፓወርስ እሺ ሰላም ካልሆነማ ብለው ወደ ጦርነቱ እንደገቡ እንመለከታለን። እንግዲህ ጦርነቱ የተጀመረው ሴፕቴምበር 1 1939 ጀርመኒ ፖላንድን ኢንቬድ ስታረጋት ስትወራት ነው። ይህንን ተከትሎ ብሪቴን እና ፍራንስ ዋር ዲክሌር እንዳደረጉ ሴፕቴምበር 3 እንመለከታለን ማለት ነው። ጀርመን እንግዲህ ብዙ ቦታዎችን ለመያዝ እንዲሁም ጠላቶቿን ለማሸነፍ ከተጠቀመችው የጦርነት ቴክኒክ አንዱ ብሊትስክሪግ የሚባለው የጦርነት ስታይል ነው። ላይትኒንግ ዋር ነው በእንግሊዝኛው ዲፋይን ስታደርጉት። ብሊትስክሪግ እንግዲህ በጣም ፋስት ነው፣ ፈጣን የሆነ ነው። ጊዜ የሚፈጅ አይደለም። ይሄ አንድ ወር ምናምን እንደሚፈጅ አይደለም። ጦርነቱ የሚደረገው በአየር ላይም መሬትም ላይ ነው። በአየር ላይ ቦምብ ይጣላል፣ በምድር ላይ ደግሞ ከታች ይዋጋሉ። ስለዚህ ጦርነቱን ቶሎ ለመጨረስ የተጠቀመችው ነው ጀርመን ይሄን ቴክኒክ ማለት ነው። ሰርፕራይዝ የሆነ አታክ ነው። አታኩ መቼ እንደሚጀምር አይታወቅም። ልክ ጀርመን ኤቭሪቲንግ ሬዲ ሲሆን ከአየር ከዛ ከመሬትም ፍሮም ኤቭሪዌር ነው ጥቃት የምትሰነዝረው ማለት ነው። ስለዚህ ላይትኒንግ ዋር የተባለው ለዚህ ነው። ሰርፕራይዝ የሆነ አታክ ነው። እንግዲህ በዚህ ሰርፕራይዝ የሆነ አታክ ብሊትስክሪግ ፖላንድ ኦክቶበር 6 ዲፊት እንደተደረገች ሙሉ ለሙሉ እንደተሸነፈች እንመለከታለን ማለት ነው። ሶቪየቶች ወይም ራሽያን ሶቪየት ስል ካሁን በኋላ ስለ ራሽያ እንደማወራ ልብ አድርጉ ማለት ነው። ኢስተርን ፖላንድን ኢንቬድ አድርጋ ነበረ። ከዛም በተጨማሪ ባልቲክ ስቴትስ እና ቤሳርቢያ እነዚህን ሁለት አካባቢዎች በሶቪየት ስር ወይም በራሽያ ስር እንደነበረ እንመለከታለን ማለት ነው።